የልጄን ጆሮ ላስፈሳት አላስፈሳት? መቼስ ላስፈሳት? እርግጠኛ ነኝ ሁሉም ወላጅ ልጁ ቆንጆና ውብ ሆኖ እንዲታይለት እንደሚፈልግ አልጠራጠርም። ታዲያ በሀገራችን ልምድ እንደሚታየው ሴት ልጆችን ማስፈሳት አዘውትሮ ይታያል። ሕክምናውስ ከዚህ ጀርባ ምን ይላል? ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ሕክምና ስፔሻሊስት እና ረዳት ፕሮፌሰር። በዛሬው ቪዲዮአችን የህፃናትን ጆሮ ማስፈሳት ምንድናቸው? መቼስ መበሳት ይችላሉ? ሕክምናውስ ከዚህ ጀርባ ምን ይላል የሚለውን እንመለከታለን። የአሜሪካን የህፃናት ሕክምና ማህበር ባወጣቸው ምክረ ሀሳቦች ወይም ሪኮሜንዴሽኖች ልንከተላቸው የተገቡ የተለያዩ መርሆች እንዳሉ ያስታውቃል። ከነዚህም መካከል የመጀመሪያውና አንደኛው ህፃናትን ጆሮ ስናስፈሳ ትክክለኛና ንጹህ መሆኑን ማረጋገጥ ይኖርብናል። ሰልፍ ኤንድ ደግሞ ስቴራይል መሆኑን ማረጋገጥ ይኖርብናል። ይህንን ስንል የመጀመሪያው ነገር ህፃናትን ጆሮ በምናስፈሳበት ጊዜ የመጀመሪያው የምናስፈሳበት ቦታ ንጹህ መሆኑን፣ እንደዚሁም ትክክል መሆኑን፣ እንደዚሁም ደግሞ ከመበዛታቸው በፊት የምንጠቀምባቸው ሊበሱ የሚጠቀሙባቸው መሳሪያዎች ስቴራይል መሆናቸውን ማረጋገጥ ይኖርብናል። ከዚህም ቀደም ብለን የሚበሱት ባለሙያዎች ደግሞ በሙያው ልምድ ያላቸው እንደዚሁም ደግሞ በሚጠቀሙበት ጊዜ የሚጠቀሙት መሳሪያ የሚያደርጓቸው ማንኛውም ክንውኖች ለምሳሌ ጓንትን ማድረግ፣ ንጽህናው የተጠበቀ መሳሪያዎችን መጠበቅ ይኖርባቸዋል። ሁለተኛው ነገር ህፃናት ጆሮአቸው በሚበሳ ጊዜ የምንጠቀመው የጆሮ ጌጥ ወይም ደግሞ የብረት ከአለርጂክ የጸዳ ቢሆን ይመከራል። ይህም ስንል ሃይፖአለርጂክ የምንለው ወይም ደግሞ ብረቱ ከአለርጂክ የጸዳ ለምሳሌ ኒኬል ያለበት ባይሆን ይመከራል። ይህም እንደ አቅማችን ከ18 ካራት ወርቅ እስከ ሲልቨር ድረስ ወይም ብር ድረስ መጠቀም እንደምንችል ይመከራል። ይህም ህፃናትን ለተለያዩ አለርጂዎች ከዚያም ማበጥ እንደገና ደግሞ የመዳን ሂደቱን ሊያዛባ ስለሚችል ይህንን የብረት የጆሮ ጌጥ ባንጠቀም ይመከራል። ሌላኛው ደግሞ የምንጠቀመው የጆሮ ጌጥ የራሱ መቆለፊያ ቢኖረው ወይም ደግሞ ሴፍቲ ባክል የምንለው ወይም ደግሞ ሴፍቲ ሎክ ያለው ቢሆን ይመከራል። ምክንያቱም ህፃናት ይህንን ጆሮ ጌጥ ስበው አንዳንድ ጊዜ ጆሮ የመበጠስ ከዚያም ብሎ ደግሞ አንዳንድ ጊዜ ወደ አፋቸው አስገብተው ለመታነቅ ሊዳረጉ ይችላሉ። ስለዚህ በተቻለ አቅም ይህንን ነገር ቼክ ማድረግ ይኖርብናል። ሶስተኛው አስፈላጊው የሆነ የንጽህና እንክብካቤ ልናደርግለት ይገባል። ይህንንም ስንል በመጀመሪያ ጆሮ የተበሳውን ቦታ በተደጋጋሚ መንካት አያስፈልግም። መንካት ካለብን ደግሞ ለማጽዳትና ለማጽዳት ብቻ ነው መንካት ያለብን። ልንነካ ስንል ደግሞ ቀደም ብለን እጃችንን በሳሙና መታጠብ ከዚያም በኋላ ደግሞ እጃችንን ማድረቅ ይኖርብናል። ጆሮ ከተበሳ በኋላ መጸዳት እንዳለበት የተለያዩ ጥናቶች እንደሚያመለክቱት ቢቻል በቀን 2 ጊዜ ከተገኘ ሳላይን ሶሉሽን ካልሆነ ደግሞ በንጹህ ጥጥና ጨርቅ ማጽዳት ይኖርብናል። በተቻለን አቅም ሽታ ያላቸው ነገሮች፣ ቅባቶች እንደዚሁም ሳሙና የሂሊንግ ፕሮሰሱን ሊያዘገዩ ስለሚችሉና ቆዳውን ደረቅ ሊያደርጉ ስለሚችሉ እነዚህ ብዙ አይመከሩም። ከዚያ በተጨማሪ የተለያዩ ቅባቶችንም መቀባት ብዙ አይመከርም። ከዚያም በተጨማሪ የበሱን የተለያዩ ቦታዎች እንደሚያሳዩን ያንን ቦታ እንቅስቃሴ ማድረግ በዚያው ሆኖ እንዳይደርቅ ደግሞ መከላከል ይገባናል። አራተኛ እንግዲህ ጆሮ ከተበሳ በኋላ በቦታው መቀመጥ ይኖርበታል። ያም ቢያንስ ከ6 እስከ 8 ሳምንት በዚያ ቦታ ጆሮ ጌጡ ሳይቀየር መቀመጥ ይኖርበታል። ይህም የሚሆነው ያው ህፃናት ላይ የምናየው የጆሮ መበሻ ቦታ ኢርሎብ የምንላት ቦታ ስትሆን እቺ ቦታ በራሷ ሂደት እቺ ቀዳዳ የምትደፍነው ወራትን እስከ 6 ወርም ጊዜ ሊፈጅ ይችላል። ነገር ግን በጣም ወሳኝ የሚባለው የሂሊንግ ፕሮሰስ በመጀመሪያዎቹ 6 ሳምንታት ስለሆነ በዚያ ቦታ ትክክል ሊቀመጥ ይገባል። ይህንን ደግሞ አስተውለን ማድረግ ይኖርብናል ማለት ነው። ታዲያ በመጨረሻ ጊዜ እንግዲህ ሁላችንም የምንጠይቀው ጥያቄ ቢኖር ምንድነው? መቼ ላስፈሳት? ምንስ ይመከራል የሚለው ጥያቄ ነው። ይህ ማህበር የአሜሪካን የህፃናት ማህበር እንግዲህ እንደሚያስቀምጠው ወይም ሪኮመንድ እንደሚያደርገው እንግዲህ ህፃናት በተቻለ አቅም ራሳቸውን በሚችሉበት ጊዜ ጆሮ ጌጥ ምንነቱን በሚገባቸው ጊዜ ስለዚህ ጆሮ ጌጥ እንክብካቤ እንደዚሁም ደግሞ ንጽህና ማድረግ በሚገባቸው ጊዜ ቢሆን ይመከራል። ነገር ግን ልክ እንደኛም ሀገር እንደዚሁም በተለያዩ ሀገሮች እንዳለው ልምድ አንዳንድ ጊዜ ደግሞ ቀደም ብለን ልጆችን መብሳት ልንፈልግ እንችላለን። ታዲያ ይህ ማህበር ስለዚህ ጉዳይ ማብራሪያ ሰጥቶ ይሆን? እንግዲህ ይህ ማህበር እንደሚገልጸው ህፃናት
ቢያንስ ጆሮአቸው ከመበሳታቸው በፊት 4 ወር ማለፍ ይኖርባቸዋል። ምክንያቱም አስፈላጊ የተባሉትን ክትባቶች ካገኙ በኋላ ሊሆን እንደሚገባ ይህ ማህበር አጽንኦት ሰጥቶ ይህንን ያብራራል። ምክንያቱም ከ3 ወር በፊት ለተለያዩ አይነት ኢንፌክሽኖች ከጭንቅላት ጀምሮ እንደዚሁም ለተለያዩ ኢንፌክሽኖች ሴፕሲስ ለምንለው ለተለያዩ አይነት ኢንፌክሽኖች ተጋላጭ ስለሚሆኑ በተቻለ አቅም 4 ወር ካለፋቸው በኋላ እንዲሆን ይመከራል። ጆሮ መበሳት እንግዲህ መልካምና ቆንጆ የሆነ ነገር ሆኖ ሳለ ግን ደግሞ የራሱ ደግሞ የጎንዮሽ ጉዳት ሊያሳይ ይችላል። ታዲያ እነዚህ የጎንዮሽ ጉዳት ምንድን ናቸው? መቼስ ወደ ጤና ተቋም መሄድ ይኖርብናል። እንግዲህ ጆሮ ሲበሳ ቅድም እንዳልነው የመጀመሪያውና ዋነኛው ነገር እንግዲህ ህፃናት ገና አናውቅም፣ ለተለያዩ አለርጂዎች ሊጋለጡ ይችላሉ። የመጀመሪያው ነገር ለአለርጂ ሊጋለጡ ይችላሉ። ስለዚህ ቅድም እንዳልነው አስፈላጊውን የጆሮ ጌጥ ትክክለኛውንና ስቴራይል ያለውን መምረጥ ይኖርብናል። ሁለተኛው ደግሞ ኢንፌክሽን ናቸው። እንግዲህ ቅድም እንዳልነው የመጀመሪያው ነገር እድሜያቸውን አጽንኦት ሰጠን መመልከት የሚገባን ነገር ሲሆን አንዳንድ ጊዜ ደግሞ እንደዚሁ ኢንፌክሽን ሊከሰት ይችላል። ስለዚህ የዚህ ነገር ምልክቶች ምንድን ናቸው ብለን ስንል የመጀመሪያው ነገር እዚያ ቦታ ላይ መቅላት ሊሆን ይችላል፣ ማበጥ ሊሆን ይችላል። ልጆች በጣም በተደጋጋሚ ሊያኩት ይችላሉ። ከዚያም ብሎ ደግሞ አልፎ ሲሄድ ደግሞ አንዳንድ ጊዜ መግል ሊቋጠር ይችላል። ስለዚህ በእነዚህ ጊዜ በተቻለ አቅም በአጣዳፊ ወደ ጤና ተቋም ሄደን ማሳየት ይኖርብናል። ቀጣይ ያለው የጎንዮሽ ጉዳት ደግሞ አንዳንድ ጊዜ ህፃናት በሚጫወቱበት ጊዜ ያው እንደየእድገታቸው እነዚህ ነገሮች ሊያስተውሉ ስለሚችሉ ሊስቡት ይችላሉ። በሚስቡት ጊዜ የጆሮአችን ኤርሎብ የምንላት ልትበጠስ ትችላለች። ከፍተኛ የደም መፍሰስ ሊፈስ ይችላል። አንዳንድ ጊዜ የተለያዩ አደጋዎች ሊከሰቱ ይችላሉ። ከዚያ ቀጥሎ ያለው ደግሞ በተለይ በሂሊንግ ፕሮሰሱ ላይ አንዳንድ ጊዜ ጠባሳዎች ሊከሰቱ ይችላሉ። አንዳንድ ጊዜ ከዘርም የሚመጡ አላስፈላጊ ጠባሳዎች ተለቅ ያለ ኬሎይድ ስካርስ የምንላቸው ልናይ እንችላለን። ስለዚህ እነዚህ አይነት ልጆች ያለባቸው በጤና ተቋም ሄደን ማሳየት ይኖርብናል ማለት ነው። ስለዚህ ከፍ ብለው ላሉ ልጆች ግን በተቻለን አቅም ንጽህናው እንዴት መጠበቅ እንዳለባቸው፣ እንዴት አድርጎ ጆሮ ጌጣቸውን ማውለቅ እንዳለባቸው፣ መዝጋት እንዳለባቸው፣ እንደዚሁም ደግሞ መጫወት እንደሌለባቸው ምክንያቱም ድንገት ሊውጡት ስለሚችሉ እነዚህ ነገሮች ለህፃናት ማስተማር ይኖርብናል ማለት ነው። ነገር እንዳገኛችሁ አልጠያየቅም። ታዲያ እናንተ ስለዚህ ህፃናትን ጆሮ ስለማስበሳት ምን ሀሳብ ይኖራችኋል? የተለያዩ ጥያቄዎች ካላችሁ በዩቲዩብ ቻናላችን ላይ ከስር መጠየቅ ትችላላችሁ። ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት እንዲሁም ረዳት ፕሮፌሰር።